ሚያስደስት ዜና ልንገራችሁ እናንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ነብያችን ውዶ የሚያደርጉት የውመል ቂያማ እጅግራቸው ግንባራቸው ያበራ ይመጣሉ ይሉናል في صحيح البخاري عن ابي هريره قال سمعت رسول الله صلى الله عليه وعلى اله وسلم قال نبي كوندي ሲሉ ሰምቻለሁ ይላሉ أبو هريرة إن أمتي يعني أمتك يدعون يوم القيامة يترالوا غرا محجلين من آثار الوضوء غر مالت راس بوكا يبالالو فرسوش ناتشو تكوروين بني هونونا جنباراتشو نج راس جنباراتشو يابرا محجلين እግርና እጆቻቸው ውዱ የሚያደርጉበት እየበራነው ወደ አላህ ቢሰበሰቡት በሌላም ሐዲስ ላይ ሙስሊም በተዘገበውና አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ነብያችን ሰለላሁ ዐለይሂ ወሰለም አታ መቅበረተን የህይወታቸው ፍጻሜ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ከሰሃቦች ጋር ሄዱ ልክ እንደሄዱም በቂዕ ላይ የሚገኙ ሰሃቦችን አሰላሙ ዐለይኩም ዳረ ቀውም ሙእሚኒን ሰላም በእናንተ ላይ ይሁን እናንተ ሙእሚናን አሉ وإنا إن شاء الله بكم لاحقون إننا إن شاء الله كنان تقا نقنانيالن قالونا بتكازي كاسبوا بهلا لصحابوش زرب له من الله وضدت أننا قد رأينا إخواننا ديو وددكو الله بيساكالين وندمو تشاتشن مباينا تشوالو نبينا محمد صلى الله عليه وسلم كذا صحابوش تيقواتشو أولسنا إخوانك يا رسول الله እኛ አንተ ወንድሞች አይደለንም እንዲያሏቸው قال انتم اصحابي እናንተማ የኔ ባልደረባ ነው የምትባሉ ወንድሞችማ ኢኽዋኑን الذين لم ياتوا بعد አሁን ወደ ዱንያ ለመጡ ለወደፊት የሚመጡ ምእመናኖች የኔ ተከታይ ናቸው ወንድሞች ማለት فقالوا كيف تعرف من لم ياتي بعد አሁን ያልመጣን ለወደፊት يوم القيامه እንዴት ብለህ ነው የምታውቀው አሏቸው የአላህ መልእክተኛ فقال نبي ሲመልሱ ምን አሉ فإنهم يأتون غرا محجلين من الوضوء ግንባራቸውና እግር እጆቻቸው ያበሩ يوم القيامة እመቶቼ ወደኔ ይመጣሉ وانا فريطهم እኔ ቀድሚያቸው على الحوض حوض ላይ እመቶችን ቆሜ ተጠብቃቸዋለሁ አላህ ምን ነው እነሱን ባሳየን አሉ يا الله ملكتنيا إن أنت منافقاتشون مؤمنوج يوم القيامة جنباراتشو يا برا እጅግራቸው ያበሩ ወደ አላህ ይነዳሉ አላህ ከነሱ ያድርገን فيا نعم المتوضئين እናንተ ኡመተ ሙሐመድ ሶላት ላይ የጸናችሁ አብሽሩ يوم القيامة ያበራን እንነሳለን ኢንሻአላህ ሌሎችንም ነብዩ ሲጠቅሱ በእስልምና ላይ የኖረ ሽበት ያወጣ ሰው እሱም ወደ አላህ ሽበቱ ያበራለት ይሄዳል አሉ قال رسول الله صلى الله عليه وسلم يا الله ملكتنيا من قالوا من شاب شيبة في الإسلام بسلمنا وسطنكو شبت يشبت سو كانت له نورا يوم القيامة لسو نور هنا بسلمنا ليس أنتو عبادة ونيا درجة يشبت سوي شبتو نور نم يهون اللت يا برا اللتال አባቶቼ እናቶቼ እንኳን ደስ ያላችሁ በእስልምና ላይ የጸናችሁት ወልሙአዚኑን የሚገርመው ደግሞ እነዚህ ናቸው ሙአዚኖቹ ዛሬ አላሁ አክበር ያሉን እናንተን ወደ መስጂድ የጠሩ ሙአዚኖቹ ደረጃቸው ደግሞ ሌላ ነው يقول النبي صلى الله عليه وسلم يا الله መልእክተኛ ምን ይላሉ صلوا على رسول الله صلى الله عليه وسلم ነብያችን ምን ይላሉ المؤذنون مؤذنوች እኮ اطول الناس اعناقا يوم القيامه مؤذنوች እኮ يوم القيامه አንገተ ረጅሞቹ እነሱ ናቸው ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው ዑለማዎቹ ምን አሉ ዱንያ ላይ
የአላህን ትልቅነት አላሁ አክበር እያሉ ወደ ላይ ከፍ አረጉ አላህ የውመል ቂያማም ከፍጡራን በላይ ከፍ ያደርጋቸዋል አላሁ አክበር አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ ومنكم من يبعث وبطنه منتفخة ሆዱ ተነፍቶ لا يقوى على القيام መቆም የማይችል ولا يستطيع الجلوس ሊቀመጥ ቢልም አይሳካለት يتخبط عن يمينه وعن شماله ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ ነብዩ እነዚህ ሰዎችን ሲገልጹ ምን አሉ አኪሉ ሪባ ወለድ ያሳደደ የሚበላው ሰው ምሳሌ ነው ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና ባክ ስራ ያሰራም ይያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳል አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህም ቁርአን ላይ ይሄን ሲያጠናክር ምን አለ الذين يأكلون الربا ነዛ ወለድ የሚበሉት لا يقومون إلا كما يقوم الذي يتخبطه الشيطان من المس መቆም አይችሉም ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው አላህ ይጠብቀን ሙስሊሞች ከወለድ ራቁ አሁን እስላማዊ ባንኮች ተመስርተዋል ከአላህ ዘንድ ዑዝር የለንም ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ አንስተው ከወንጀሉ እንጸዳለን ረጁሉን ሌላው ደግሞ አለ ወደ የውመል ቂያማ የሚነዳ ረጁሉን يسير في أرض المحشر ወደ መሰብሰቢያው መሬት ሚያቀናለ ومن حوله مجموعة من الأطفال الصغار ህፃናት ከበውታል هذا يتعلق بيده አንደኛው እጁን ይዘዋል وهذا يتعلق بقدمه ሌላኛው እግሩን ይከተዋል وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል አንዱ ከኋላ ይገፋዋል ህፃናቶች ከበውታል ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል ነብያችን ይሄን ሰው ሲገልጹት ምን አሉ هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ የቲሞች ከጇሉ የነሱን ብር የሚበላባቸው ነው አንድ ሰው ሞተ ዱዓ እናርግልሽ ተብሎ ይመጣል ባሏ ሞቶባታል ለዱዓ የምታቀርበው የቲሞችን ሐቅ ነው ከውጭ የቲሞችን ልርዳ ብሎ ብር ያመጣል ቤት ይሰራበታል እኛ አይነት ሰዎች እንዲህ ናቸው ان الذين ياكلون اموال اليتامى ظلما እነዛ የቲምን ገንዘብ በበደል የሚበሉ انما ياكلون في بطونهم نارا ሆዳቸው ውሳት እየከተቱ ነው وسيصلون سعيرا ከተቀጣጠለችው እሳት ውስጥ ይገባታል ይለናል እንዲህም ሆነው ወደ አላህ የሚነዷሉ ومنكم من يبعث وهو يحمل ما سرقه في الدنيا ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለ የሚመጣለ يقول تعالى الله قرآن ላይ ምን ይለናል ومن يغلل ያጭበረበረ ያታለለ የሸወደ يأتي بما غل يوم القيامة ያታለለውን የሰረቀውን ነገር ይዞ ወደኔ ይመጣል ይለናል አላሁ ሱብሓነሁ ወተዓላ ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ እያለች የጮሆች የምትነሳ ሴት አለች ነብያችን እቺ ማን እንደሆነች ሲናገሩ ምናሉ ኢነሃ ናኢሐቱ አስለቃሽ ናታ ሰው ሲሞትባት እሪምትል ራሷን ይዛ ያ ወይላ ወዮልኝ የምትል ወዮልኝ እያለች የውመል ቂያማ ትነሳለች አሉ እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል ሰብር ለናደርግ ይገባል እንዲሆነን እንዳንነሳ